እንደዚህ ያሉ የሂሳብ ስሌቶችን ብዙ ጊዜ ተማሪ ሊሸውዳቸው ወይም ደግሞ ሊያሳስታቸው እንደሚችል ግን ታውቃላችሁ? ይህንን ዋይት ቦርድ ላይ የምትመለከቱት ጥያቄ በእርግጠኝነት ልሞክረው እስኪ ልሳሳት ብላችሁ ከጀመራችሁት ሊያሳስታችሁ ይችላል ማለት ነው። ስለዚህ ይህን ጥያቄ ተማሪዎች እንዲሳሳቱ የሚያደርጋቸው አንድ ህግ ካለማወቅ የተነሳ ነው ማለት ነው። እስኪ በደንብ ይህን ጥያቄ በደንብ ይዩት። ምናልባት እናንተ ልሞክረው ብላችሁ ከጀመራችሁት 8 ሲቀነስ 2 በቅንፍ ውስጥ 8 ሲቀነስ 2 ውጤቱ እናንተ ምናልባት እንዲህ ብላችሁ ከጀመራችሁ 6 ማለትም 8 ሲቀነስ 2 6 ይሄ የማባዛት ምልክት ነው። ሲባዛ 8 ሲቀነስ 2 አሁንም 6 እኩል ይሆናል 36 ብላችሁ መልስ ከሰጣችሁ ተሳስታችኋል። ድጋሚ ደግሞ አለው ተሳስታችኋል። ስለዚህ ይሄ መልስ መሆን አይችልም። ስለዚህ ይሄ ለመስራት ምን ህግ መከተል አለባችሁ? የትኛው ፕሪንሲፕል ነው መከተል አለባችሁ? ከመጀመሪያው እስከ መጨረሻው ድረስ ላሳያችሁ። ቤቱ ደግሞ አዲስ ከሆናችሁ አሁኑኑ ሰብስክራይብ አድርጉ። ስለዚህ ላሳያችሁ፣ ይሄ ላጠፋው ነው። ስለዚህ ይሄን ጥያቄ ለመስራት ምን ማድረግ አለብን የሚለውን ይመስለኛል ምናልባት አንዶቻችሁ ታውቁታላችሁ፣ የማታውቁትም ካላችሁ ዛሬ ላሳውቃችሁ። ይሄኛውን ፕሪንሲፕል ማወቅ አለባችሁ። ቦድ ማስ ይባላል። ቦድ ማስ ማለት ምን ማለት ነው? ምህጻረ ቃል ነው። በአጠቃላይ ቦድ ማስ የሚባለው ነገር ምህጻረ ቃል ነው። በዚህ በምታሰሉት የሂሳብ ስሌት ውስጥ ብራኬት ካለ ብራኬት ይቀድማል መጀመሪያ። ከዛስ ኦርደር የምናስይዘው ነገር ካለ ኦርደር እናስይዛለን። ኦርደር ማለት ደግሞ ምን ማለት ነው የሚለው ደግሞ ላሳያችሁ። ምናልባት በምናሰላው የሂሳብ ስሌት ውስጥ 2 the power of 3 የሚባል ነገር ካለ ይሄ ማለት 2 times 2 times 2 or this one is equals to 8 እንደማለት ነው። እንደዚህ አድርገን ነው ኦርደር የምናስይዛቸው። ቀጥሎ ደግሞ የትኛው ነው የምንሰራው? ዲቪዥን ካለ ዲቪዥን። ለምን በዚህ አላሳያችሁ? በደንብ ይዩት። እሺ በመጀመሪያ ምን እናደርጋለን? 8 ሲቀነስ 2 in the bracket 8 minus 2 is equals to 8 minus 2 times እናደርጋለን። because 2 times ወይም 2 ሲባዛ የምናደርግበት ምክንያት አስቀድመን we have to solve first in the bracket ውስጥ ያሉትን የሂሳብ ስሌት እናሰላናል ማለት ነው። እሱን ካሰላና 8 ሲቀነስ 2 ማለት ስንት ነው? 6። ስለዚህ አሁን እዚህ ጋር ያለ ነው ማለት ነው። እዚህ ጋር ደግሞ ለመስራት ምንድነው ማድረግ ያለባችሁ? አሁንም ቦድ ማስ የምትለዋን ጽንሰ ሐሳብ ይቀድማል። መቀነስ ነው ወይስ ማባዛት ነው? ምናልባት እናንተ እንደዚህ ከሰራችሁ አሁንም ስህተት ነው። ላሳያችሁ። 8 ሲቀነስ 2 ስንት ነው? 6 ሲባዛ በ6 ከሆነ ይሄ ምንድነው? ኤክስ አይቻልም። ቢኮዝ ምን ማድረግ አለባችሁ? በዚህ ሂሳብ ስሌት ውስጥ ብራኬት አለ የለንም? ብራኬት የለንም። ቢኮዝ ይሄ ነው የምናየው። አስቀድመን ከዚህ ነበር የመጣ ነው። ከዛ በኋላ ወደዚህ መጣን። በዚህም የሂሳብ ስሌት ውስጥ ብራኬት ካለ ብራኬት ይቀድማል። ኦርደር የምናስይዘው ነገር ካለ ኦርደር እናስይዛለን። እሱ ዲቪዥን አለ ወይ? በዚህ ሂሳብ ስሌት ውስጥ ምን የለም? ዲቪዥን የለው ወይም የምናካፍለው ነገር የለም። መልቲፕሊኬሽን አለ ወይ? ወይም ማባዛት አለ? አዎ አለ። አዲሽን አለ? የለም። እዚህ ላይ አዲሽን የለም። ሰብትራክሽን አለ? እዚህ ላይ ሰብትራክሽን አለ አይደል? ስለዚህ ምን እናደርጋለን ማለት ነው? እያንዳንዱን በቅደም ተከተላቸውን በደንብ አድርገን ነው የምንሰራ ማለት ነው። ቀላል ነገር ነው። ኦኬ this one is equals to ስለዚህ የቱን ያለው መልቲፕሊኬሽን አላችሁ ማለት ነው። የትኛውን መልቲፕሊኬሽን የሚከተለው? እችን እናባዛዋለን ማለት ነው። እናባዛዋለን አንድ ላይ እናባዛው። ያ ማለት 8 እንዳለ ሆኖ እናስቀምጥና ኔጌቲቭ 2 times 6 ወይም 6 ሲባዛ በኔጌቲቭ 2 ማለት ያ ማለት ኔጌቲቭ ስንት ሆነ ማለት ነው? 12 ሆነ ማለት ነው። አሁን በደንብ እናየዋለን። ከ8 ላይ ስንት መቀነስ እንደማለት ነው? 12 እንቀንሳለን ማለት ነው። የቱ ጋር ያለ ነው? አዲሽን የለም። እዚህ ላይ አዲሽን ወይም የመደመር የሂሳብ ስሌት ከሌለን ቀጥታ ወዴት ነው የምንሄደው ማለት ነው? ወደ
ሰብትራክሽን እንሄዳለን ማለት ነው። ስለዚህ ሰብትራክሽን ይቀድማል ማለት ወይም ሰብትራክሽን ይመጣል። ሶ ዲስ ዋን ኢዝ ኢኳልስ ቱ 8 ማይነስ 12 ኢዝ ኢኳልስ ቱ ኔጌቲቭ 4 ይሆናል ማለት ነው። በደንብ ሶ የዚህኛው መልስ ወይም አሁን እንደዚህ አድርጌ የሰራውላችሁ መልሱ 36 ሳይሆን ኔጌቲቭ 4 ነው የሚሆነው ማለት ነው። ሶ እጅግ በጣም ቀላል ነገር ነው ያሳያችሁ ነገር ማለት ነው። ብዙ ጊዜ ክላስ ውስጥ ተማሪዎች የሚቸገሩት ወይም ደግሞ ለተማሪ ሊያስቸግር የሚችል የሂሳብ ስሌቶችን በሚመጡበት ሰዓት ቦድ ማስ የምትለዋን ጽንሰ ሀሳብ ተጠቅመን በቀላሉ ሶልቭ ማድረግ እንችላለን ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ ያያችሁ ተማሪዎች ካላችሁ አንድ ጥያቄ ልስጣችሁና ኮሜንት ላይ ታስቀምጡልኛላችሁ። ጥያቄው የኛው ነው። ሁለተኛ ጥያቄ አሁን በሰራሁት ምሳሌ መሰረት let's say 12 minus in the bracket 8 minus in the bracket 2 times 3 ይሄ መልሱ ስንት መሆን ይችላል ወይም ስንት ነው መልሱ? በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ የዩቲዩብ ቻናል ሂሳብ ትምህርት የምንማማርበት የዩቲዩብ ቻናል ነው። ይመቻችሁ።